ዛሬም እንደ አስረስ ማረ ዳምጤ ያለ የጎጃም አማራ ባንዳ እነዘመነ ደግሞ ከዋት ጋር እንደራደራል ይሉናል። እናንተ የባንዳ ልጅ ዘመነ ካሴ እናንተ ጠቅላላ ባንዳ የባንዳ ልጅ ዘመነ ወጣት ታታለናል። ዩኒፎርም አድርገህ ድርድር የለም ምናምን ትላለህ። ጓደኛ ደግሞ በስር የምትመራው ደግሞ ከዋት ጋር እንደራደራል ለኢትዮጵያ እንታገላል ይላል። ባንዳዎች እነዚህ ሰዎች እነዘመነ ባስቸኳይ ስልጣኑን ለሌሎች ወጣት መሪዎች ስጡ። እናንተ እንዲሁም ደክሟቸዋል። እነዘመነ ይልቀቁ። አካሄዳቸው እያማራን አይደለም፣ መልቀቅ አለባቸው። ዘመነም ሆነ ያኛው መሪ አይደሉም፣ አንድ ላይ ነው የሚሰሩ። ከህወሓት ጋር እንሰራለን የሚል ኃይል ለእኛ ጠላታችን ነው። በምንም ታምር ልንፋተው አንችልም። ህወሓት ወንጀለኛ ነው፣ ለፍርድ መቅረብ ያለበት ነው። የእስራኤልን ህዝብ ከናዚው ከሂትለር ጋር ተደራደር ማለት እኮ ደብረጽዮን ጋር እንሰራለን፣ ህወሓት ጋር እንሰራለን ማለት እኮ ይሄ ራሱ እኮ አስረስ ማረ ዳምጤ ናዚ ነው ማለት ነው። ይሄን ናዚ ከአማራ ትግል ላይ ማስወገድ ያስፈልጋል። ዘመነ ካሴ በአስቸኳይ ሊባረር ይገባል። ካምባቸው አንዱ ወይ ደግሞ ዘመንም ከአስረስ ማረ ጋር ተለያይቻለሁ ብሎ መግለጫ ይስጥ። አሊያ ግን አስረስ እየወጣ አደራድራለሁ እያለ ከናዚ ጋር ዘመነ ካሴ ግን ወደ 4 ኪሎ ሄዳለሁ የሚለው አማራ ማታለልና ህወሓት ጋር ተባብራችሁ ብልጽግና አስወግዳችሁ ነገ ህወሓትን ይዛችሁ ብገቡም እርግጠኛውን የምነግራችሁ አማራን ያጠፋዋል። በቀል አለበት። ለማጥፋት ስላቃተ የአማራ ገበሬ የአማራ ፋኖ አከርካሪውን ሰብሮ የአማራ ልዩ ኃይል ስለመለሰው ብቻ ነው።